አብርሃም ስለተፈታ የእውነቴን ነው የምላችሁ በጣም ከልቤ በጣም ደስ ብሎኛል። ምክንያቱም በቃ ለማንም ሰው እስር ቤት ምቹ አይደለም። ሲጀምር ቅጣትም ስለሆነ ነው እስር ቤት የተባለው። እስር ቤት ነውና ሃይ ጋይስ ጀርጀርቱ አሸማ አርከፈነ እስንጀቻ ጀሱዳ ሀርአተ ቻን ድፍኔትን እንጀራ ሀርአዋይ ሄርሜላ ፌሩታ እና አብርሃም ነው የምናወራው ማለት ነው ወዶቼ። በተረፈ እንዴት ናችሁ ፋሚሊዎቼ? ጀርጀርቱ እስንጀዳ akkuma beekamu jechuudha yeroo baay'ee jara kana inni makataatala jechuudha inni laala አሁን ጎሮተን እኮ jechuudha ወደ ራስሽ ማመለስ አለብሽ በምትተቂው ቋንቋ ማለት ነው። ከኛው ራቂ ደጋግሞ እየነገሩሽ ነበር ደጋግሞ ማለት ነው። ምክንያቱም ይሄን ነገር ራስሽ ነው ያነሳሽው መጀመሪያ ማለት ነው። አሁን የቱ ነው የኔ ጥፋት ብለሽ ማለት ነው። አንቺ ራስሽ አሁን ማስተካከል አለብሽ። ከሄርሜላ መራቅ አለብሽ። እንዴ ነው የሚልሽ ማለት ነው። ከነሱ መራቅ አለብሽ። አንቺ ራስሽ የግልሽ ህይወት ስላለሽ ማለት ነው። አንቺ የግልሽ ስላለሽ መኖር ትችያለሽ ከነሱ ርቀሽ ማለት ነው። እና ግዴታ ከነሱ ስር ከስር ስትሮጪ ማለት ነው ይስታወቅብሻል ቅናት እንደሆነ ማለት ነው። ስለዚህ የኔ ውድ ነው የምልሽ ማለት ነው ወደ ራስሽ ተመለሽ። ራስሽ ኑሮ ኖረ እነሱ ከአንቺ ምን ያህል ደረጃ እንደደረሱ አየሽ። ሀገሩን ለቆ እንተዋላታለች እና ሌላ ሀገር እንቀይራለን ሌላ ይሁን እንግዲህ ይሄን ምን ያሳያል ማለት ነው። የአንቺ ንቀት እንዳለው ማለት ነው። እነሱ አይፈልጉሽም እና አንቺ ነው የምትፈልገው። ይሄ እየታወቀ ነገር ነው። ነገር ደግሞ እሷ በጠፋችበት እኮ ስትሮጡ የመጣችሁት እናንተ ናችሁ እንጂ እኛ አልደረስንባችሁም። በመጀመሪያ ደረጃ ይሄንን በደንብ ልታስታውሱ ይገባል። ገና ጠፋች በተባለ ቀን ሲጀምር ጠፍታ አይደለም ተደብቃ ነው። ስትሮጡ ሄዳችሁ ዳኒን አወራችሁት። ስትሮጡ መታችሁ ኤፍሬምን ስትሮጡ መታችሁ እኔን አወራችሁ። ያ ነገር እኔ ደርሼባችሁ ሳይሆን እናንተ እንደደረሳችሁብን ይሄ ትልቅ ምስክር መሆን ይችላል። አንደኛ ነገር ሁለተኛ ነገር ደግሞ ይቅርታ ጠይቄሽ ነበር። ለምን ይሄን ነገር አደረግሽ? ይሄ ነገር ተገቢ ነው ወይ ላልከው ነገር በመጀመሪያ ደረጃ እኔ ከስሻችሁ እናንተ ክሱን አሻታንሹ ሳትሉኝ ነበር። ክሱን ወዲያው ያነሳሁት ሊና ስላለኝ ብዙ ጣውረዶችን አብረን አሳልፈናል። መጥፎም ጥሩም ይሁን ነገር ብዬ ስላሰብኩኝ አንስቼው ነበር። ዳኒ ደግሞ አልተመቸውም። ምክንያቱም እሱም ስም ጠፍቷል። በማያገባው ነገር አሳስረዋል። ስለዚህ ባጠፋው ጥፋት ደግሞ ቅጣቱን ሰጥቷል። አበቃ። እኔ ያንደረኩት አንድም ነገር የለም። ገባ አይደለ? ይሄን ነገር ደግሞ በደንብ ጠንቅቀህ ታውቀዋለህ። አሁንም እዚህ ጋር መተ ጥሩ ሰው ለመምሰልና ሌላ እስር ቤት በማስገባትሽ ምንም የተጠቀምሽው ነገር አለ ብዬ አላስብም። በእርግጥም ማለት ነው ምንም የተጠቀምሽው ነገር አለ ብዬ አላስብም። ቢኖር ኖሮ የሆነ ነገር እና የነበር አንቺ ላይ ገባሽ። በእርግጠኝነት ምንም የተጠቀምሽው ነገር የለም። ስለዚህ ይሄንን ማድረግ አስፈላጊ አልነበረም። ኦልሬዲ አንዴ ሆኗል። ችግር የለውም። ፈጣሪ ይመስገን። እኔም ይናል አልቆየሁም። ዛሬ ወጥቻለሁኝ። አንዳንዴ ውስጥሽ ላይ መልካም ነገሮች ሲኖሩ ሰው እንዳሰበው ወይ አንዳንድ ነገሮች ክፋት እንደታሰበብሽ አይሆንብሽምና እኔም ላይ ያው እንደታሰበው እንደታቀደው አልሆነብኝም። ፈጣሪ ይመስገን። ስለዚህ ከዚህ በኋላ ያለውን ጊዜ ግን እዚህ ጋር የምታያት ምናልባት ካልተዋወቅሻት ሄርሚ ትባላለች። ፍቅረኛዬ ናት። ወይ ካላመንሽ ደግሞ ወይንም ደግሞ ካላወቅሽ ላሳወቅሽ ብዬ ነውና ከዚህ በኋላ ደግሞ ቀሪው ጊዜን ከሷ ጋር ማሳለፍ ፈጣሪ እስካለልኝ ጊዜ ድረስ ከሷ ጋር መኖርን እፈልጋለሁኝ። ያም ደግሞ በምንም አይነት ነገር ሳልረበሽ ደስተኛ ሆኜ አንቺንም ሳልረብሽ አንቺም እኛን ሳትረብሺ በሰላማዊ መንገድ እኛ ፋሚሊ እኔ ወንቲሲ ጀዶ ከጀራተ ታተሩተን ጀዳ ወደ ራስሽ ብትመለጪ በጣም ነው ደስ የሚለው። ለአንቺም ጥሩ ነው። ያምረብሻል ደግሞ ብታይ ማለት ነው። ከልጅሽ ጋር ተመስገን ብለሽ ማለት ነው። ከነሱ ራቂ ማራቅ መኮሪ በቻልሽ ያለው ማለት ነው። ማለትሽ የሚፈልገው ይሄን ነው። ምክንያቱም እቺ ልጅ ማለት ነው ጥፋት የለባትም። በብዙ ጊዜ ማለት ነው እየመከረችሽ ነው። ወደ ራስሽ ተመለሽ ትዳርሽ ያዥ ምናምን ብላ እየመከረችሽ ነው። አንቺ ነሽ አይፈልግም ብለው ወጥሽ ወርደሽ ማለት ነው እንደ ሊፈታሽ አረግሽው። አሁን ምን ማድረግ አለብሽ አንቺ ማለት ነው? ይሄን ያህልም እነሱ መከታተል አይጠብቅብሽም እኮ አንቺ አሁን ራስሽ ኑሮ መኖር አለብሽ። ራስሽ ብዙ ነገር ይጠብቅብሻል እና ይሄን ማለት ያክል ነው ወዶቼ። ስለተከታተላችሁ እናመሰግናለን። ፋሚሊ መሆኑን እንዳትረሱ ይላችኋለሁ። ባይ ባይ።